ሀዊ ጋር 2 ወር ነው ሰራው ያልሽኝ? ቺያቡ ሀዊ ጋር ከኪያ ጋር 3 ወር ተቀምጠሽ ስራ አጥተሽ ከፈረንጆቹ ቤት ከወጣሽ በኋላ ሀዊ ጋር ስንት ወር ሰራሽ? ሀዊ ጋር 24 ቀን እንደሰራውኝ ለምን 1 ወር ከ4 ቀን እንደሰራው ኪያ እኔ ጋር ስሪ በቃ ብሎኝ ኪዩ ጋር ገባው እሱ ጋር ልሰራ እሱ ሱቁ 1 ወር እንበለው በቃ 24 ቀኑን 1 ወር እንበለው 1 ወር ሀዊ ጋር ሰራሽና ኪያ ጋር ስንት ወር ሰራሽ? ኪያ ጋር ቢያንስ 14 ቀን የሰራሁት መሰለኝ 14 ቀን ሰራው። እሺ ከዛ በኋላ ነጮቹ እዚህ አሁን ያለሽበት ቤት ገባሽ? እነሱ ጋር ግን ከዛ በፊት ሀዊ ጋርም ከመግባቴ በፊት ከነጮቹ ጋር እንደወጣው አይደለም ሀዊ ጋር መጥቼ የገባሁት። ቁጭ ብያለሁ 1 ወር ያህል ኪያ ቤት ቁጭ ብዬ ነው የገባሁት። 1 ወር ያህል እሱ ጋር ቁጭ ብዬ ነው ሀዊ ጋር የገባሁት። እሱ ጋር ስላገኘሽ መሰለኝ ኪያ ሱቅ ያቆምሽው አሁን እነሱ ጋር ስላገኘው ነው። ከዚህ በፊት ሀዊ ጋር ከመስራቴን በፊት ኪዩ ጋር 1 ወር ቁጭ አልኩኝ። ከዛ ሀዊ እንደዚህ ብዬ ሄጄ ስነግራት ነይ እኔ ጋር ስሪ ድሮም ሰርተሽ አይደል ብላ እሷ ጋር አስገባች። 1 ወር አይደለም ቅድም 3 ወር ነው ያልሽኝ። 6 ወር ጓደኛሽ የተካችሽ ቤት ቆይ አንዴ በእናትሽ ማሪ 6 ወር ጓደኛሽ የተካችሽ ቤት ሰራሽ በ3500 ድርሃም። ከዛ ወጥተሽ ደግሞ እሷ ስትመጣ ስራዋን አስረክበሽ ኪያ ጋር 3 ወር ተቀመጥሽ አይደል? እንደዛ እኮ ነው ያልሽኝ። ኪያ ጋር 3 ወር ቁጭ ያለ ስራ እኮ ነው የምልሽ። ያለ ስራ ኪያ ጋር ቁጭ ያልኩት 1 ወር። ተረጋጊ ማሪ። ያለ ስራ 3 ወር ተቀመጥሽና ከዛ ሀዊ ጋር ተቀጥረሽ ሀዊ ጋር 24 ቀን ሰርተሽ ከዛ ኪያ ጋር ሱቅ 14 ቀን ሰራሽ አይደል? ከዛ በኋላ ከኪያ ሱቅ 14 ቀን በኋላ ቀጥታ እዚህ ቤት ገባሽ አይደል? በቃ ቀጥታ እዚህ ቤት ነው የመጣሁት። 1 ሰከንድ እዚህ ቤት ስንት ወርሽ ነው? አሁን ኦክቶበር 9 አሁን ኦሬዲ 2 ወር ከስንት ቀኔ ነው? 2 ወር ከ20 ምናምን ቀኔ ነው ዛሬ። 2 ወር አሁን ኦክቶበር ነው። አሁን ኦክቶበር ነው ዲሴምበር ነው ቀጣይ ወር ዲሴምበር ላይ ነው ያለነው። ቀጣይ አሁን ዲሴምበር ነው የሚገባው። ዲሴምበር 9 3 ወሬን ይዛለሁ እዚህ ቤት። ኦኬ ጥሩ። ስለዚህ ኦሬዲ ሀዊ ጋር የሰራሽበት የ1 ወር ደሞዝ አለ። ኪያ ጋር የሰራሽበት የ15 ቀን ደሞዝ አለ። 100,000 ብር አይሞላም በኢትዮጵያ። እዚህ ቤት የሰራሽበት የ3 ወር ደሞዝ አለ። ለምን ሰተሽ 100,000 ብሯን አትገላገይም? አይሞላም። ሀዊ ልንገርሽ ቆይ እሺ ሀዊ ቤት እንደዛ ሰርቼ ወጣሁኝ። ሀዊ ቤት ስወጣ ብር ይዤ አይደለም የወጣሁት ከሀዊ ጋር ማለት ትቼ ወጣ ማለት እኔ ሀዊ አንቺ ጋር ስራ ሰርቼ አውቀሽ ካልሰጠሽኝ ዝም ነው የምለው።